የሆነ ጎርበት ዋጣ መሬት ላይ ፓርክ ውስጥ ተቀምጬ መርፎሩ ምናልባት ትዳር ምናምንን ሪሌሽንሺፕን እና ብሬክዳውኑን ካስረዳ ብዬ አሰብኩኝ። let me try it hopefully ለእናንተም it would make sense ብስምላ የሆነ ጎርበት ዋጣ መሬት ላይ ተቀምጠናል and ሁሉም ጋር እኩል አይደለም። አንጥፈንበት ከላይ አይታይም ከስር ምን እንዳለ ጠጠሮች ሊኖር ይችላሉ፣ ይጎረብጣል። አንዳንዱ ጋር ጎርጎድ ያለው ነገር የሚዋጋ የሚያም ነገር ሁሉ ሊኖረው ይችላልና ቁጭ ስንል ሁለታችንም የሚያጋጥመን ነገር የተለያየ ነው የሚሆነው። አንዳችን ተመችቶ ሊሆን ይችላል፣ ሙጥ መሬት አጋጥሞናል። አንዳንዶቻችን ትንሽ የሚቆረቆር ማይመች ነገር ይኖራል። የሚያምን ቦታ ላይ ሁሉ የተቀመጥን ልንኖር እንችላለንና ብቸኛው መንገድ የምናውቀው ያኛው ሰውዬ ምን አይነት ሰርፌስ ላይ ነው የተቀመጠው ከነገሩን ነው። so I wouldn't know እኔ የተቀመጥኩበት ቦታ እንደነሱ አንድ አይደለም። I wouldn't know የነሱን ኤክስፒሪየንስ ካልተነጋገርን and that is communication። ለኔ ትዳራችን it's that seat የተቀመጥንበት ነገር ያ የተቀመጥንበት seat how the other is feeling ወይም ያኛው ሰውዬ ተመችቶታል አልተመቸም፣ የጎረበጠው የቆረቆረው ነገር አለ፣ የረበሸው ነገር አለ ሚለውን እኔ ፊል ያረኩት ባለሁት አለካው። ምክንያቱም ይለያያል ሰርፌሱ። the only way I would know ከነገረኝ ነው and the only way ከጠየቅኩት ከነገረኝ ከተጠያየቀን communicate ካረገን ነው። ካለዚያ እኔ ስለተመቸኝ ተመችቷቸዋል ብዬ ዝም ብዬ ከተቀመጥኩኝ we're not communicating and we don't know about each other's experience ነው። እሺ that's just the basic communication። ከዛ በኋላ ደግሞ የኮሚኒኬሽን አይነት ደስ የሚለው when we reach out እና proactively ተቀመጥኩኝ አይደል እንዴት ነው ያንቺ ቆንጆ ነው ተመችቶሻል ቢለኝ እኔም እንዴት ነው አንተ ተመችቷል ጥሩ ቦታ ነው ያጋጠመ ብለው እንደዛ አይነት ኮሚኒኬሽን ለኔ የኔ ምቾት ያስጨንቃታል የኔ ምቾት ያስጨንቀዋል ተባብለን እንድናስብ ይረዳናል፣ የበለጠ ያቀራርበናል። it's a beautiful kind ፍቅር እየጨመረ ቅርርብ እየጨመረ ይሄዳል። ካልሆነ ደግሞ አትሊስት ቁጭ ስንል ቁጭ ብለን በቆየን ጊዜ አንዳችን ይሄ ነገር አይመችም ጎርበጠኝ ቆረቆረኝ ካለን ቆርቆሮሃል እንዴ እኔ ተመችቶኝ ነበር አላወኩም let's fix it። ሁለታችንም ተመችቶን አይደል መኖር ያለብን። አንዳችን ቅሬታችንን ስናገር በትዳር ውስጥ ከአዘር ፐርሰንም የመጣ ይሆናል፣ የውጭ ፋክተሮች ሊሆኑ ይችላሉ። ይሄ ነገር ቀራልኝ፣ ይሄ ነገር ረበሸኝ፣ ይሄ ነገር አልተመቸኝ፣ ይሄ ነገር አስከፋኝ ስንል ያናድደኛል ይረብሻናል ስንል ትንሽ የሪዲኩለስ ነገር ትሁን ለኛም ምንም አይመስለን፣ ለኛ ሚኒንግ ማይሰጥ፣ ለኛ ማይረብሸን፣ እነሱ ረበሸኝ ይሄ ረበሸን ትልቅም ቢሆን we have to be like okay I'm sorry አላወኩም። ለምን ሁለታችንን ተደስተን ተመችቶን አይደል መኖር ያለብን። so we fix it ተነስተን ኮሚዩኒኬት እናደርግና ወደ አክሽን እንገባለን። እኔ ስለተመቸኝ አንተ ምን አገባኝ ምኑ ነው ደግሞ ይሄ ማይመቸው ቆንጆ ወንበር አይደል እንደ የቱ ጋር ምኑ ነው የሚቆረቆረው አይደለም because my experience is not the other person's experience አይደል። so marriageዎቻችን ውስጥ the majority of the problems የሚበላሹበት የተበላሸ ቤት ብንኖርበትም የሚፈርስበትም ዋናው ምክንያት ይሄ ነው። የሆነ ነገር ይጠይቃል አንዱ ዲስሚስ ያደርጋል ወይ ማቹሪቲ የለውም ለመረዳት እኔን ያረበሸኝ ነገር እኔ የተመቸኝ ነገር ለዛ ሰው ለምን ላይ መች ይችላል ወይም ደግሞ እኔ ያልፈለኩት ነገር ጎደለ ያላልኩት ነገር ለነሱ ለምን ይጎድልባቸዋል ብለን the other የሚባለውን የሌላኛው ሰው ሌላ ማንነት አንደርስታንድ የማድረግና ከራሳችን አልፈን አንደርስታንድ ለማድረግ የመሞከር አንደርስታንድ ባናረግ እንኳን ለማማለት የመሞከር ማቹሪቲ የለንም። ሁለተኛ ወይ ደግሞ ግዴለሽ ነን፣ ሰልፊሽ ነን። የኔ ፍላጎት ከተሟላ ምን አገባኝ የሌላው ምንለው ነገር አለ። እኔም ፈልገውን ያገኘው ስለሆነ እኔ ምቾቴ ተጠብቀው እስከሆነ ድረስ አያገባኛ ሪዘርቭ ሲውጭ በይ 3-4 ይሆናል። ሌላኛው ደግሞ ስንፍና ነው። እናውቃለን እንዳልተመቻቸው እናውቃለን፣ ግን በቃ we don't have the energy or the time ያን ያህልኛ የረበሸን ነገር እስካልሆነ ድረስ let them deal with it I don't want to ተነስቼ እንደዛ ውስጥ መግባት አልፈልግም። እኔ ተመችቶኛል and I have other things ስራ ያለ ስራ ቢዚ ያደርገኛል፣ ሌላ ቤተሰብ አለ፣ ሌላ ሰላሜን እኔን ይነካብኛል፣ ከኢንተርቴይንመንት ሰዓቴ ውስጥ ይገባል፣ የሆነ ነገር ውስጥ ስለሚገባ I don't want to be bothered እኔ አልተነካውማ። so the other person ችላ መባል ይሰማዋል፣ አለመወደድ ይሰማዋል፣ ለሱ ፍላጎት ለነሱ ዲስኮምፎርት መረበሽ ግዴለሽ መሆናችን ይሰማዋል። ስንል ጭቅጭቅ ጥል ወይም መዘጋጋት መራራቅ እየተባባልን the marriage breaks apart።